ለየት የሚያደርጋት እሱ ነውና ተከብራ የምትኖረው ለዚህ በዚህ አጋጣሚ የእሷ ኮቴ የምትከተሉ ራሳችሁን መጠበቅ ከቻላችሁ፣ ባላችሁን ማክበር ከቻላችሁ ሰው የደረሰውን ማትረሱ ቁጣጥር የለም። ምክንያቱም ከእናንተ የበለጠ ተስታሚነት ያለ ምንየም ከእናንተ ያነሰ እንጂ የበለጣለ ግን ውበት የምትሰጠው ነገር ከባህሪዋ ጋር እና እሱን እንድትከተሉ እፈልጋለሁ። ለትምህርት ቤቱ በእናንተ ስም 5000 ለእናንተ ደግሞ 3000 ብላ አዛልኛለች። እሱን ፈጣሪ ስገባ ቤቴ ትቆጣኛለች የእንጀራ እናቴ አደይ የብር ጉዳይ ኮለል በይ 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 እቲ አበባ እቲ አበባ ያመሰው ይበላችሁ የብልጽግና የእድገት የተስፋ የራዕይ ሁሉ ነገር የሚሳካበት ያሰባችሁ ሁሉ የምታሟሉበት ብሩህ ሀገር ብሩህ አይምሮ ብሩህ ጭንቅላት ያለው ተፈጥሮ እድላት ሀገር ስለሆነች በዚህ ውስጥ እናንተ በመፈጠራችሁ እድለኛ ነን ሁላችሁ። አባይ በተመረቀ በማግስቱ አደይ አበባ በፈነዳች በጠዋቱ እናንተ ደግሞ እኛ ጋር መጣችሁ እንዲህ ስላደረጋችሁ በጣም ከክብር ጋር እናመሰግናለን። ክብርን ይስጥልን። ያው ያመሰው ይበላችሁ ብለናል። ቀሪው ጊዜ ተባረከን። አበባ ስትለይ ከርማ ጥላኝ ነች ባለ ጨለማ ጎንደር ከተማ ባህል አካዳሚ ወክላችሁ በመገኘታችሁ የተሰማኝን ልባዊ ደስታ አቀርባለሁ። 2018 ዓመተ ዘመኑ የሰላም፣ የጤና፣ የደስታ፣ የፍቅር ይሁንላችሁ። አሜን አሜን። እንግዲህ ሁላችሁም ባለሙያዎች ትመስሉኛላችሁ። ያን የያዛችሁ ባለሙያ ደግሞ የምትጠቀሙበት አላችሁ። አሜን አሜን። ተጠቅማችሁ ሀገርን ተጠቅማችሁ ቤተሰብ ተጠቅማችሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች እንጀራ እናቴ አደይ የብር ሙዳይ ኮለል በይ አደይ የብር ሙዳይ ኮለል በይ አደይ የብር ሙዳይ ኮለል በይ አደይ የብር ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩን ከብረው ይቆዩን ከብረው 30 ጥጆች አስረው ከብረው ይቆዩን ከብረው ይቆዩን ከብረው አመት ዋውዬ ጌቶች አሉ ብዬ እማሉ ብዬ መጣው ተኳኩዬ አበባየው ለምለም የዘመን መለወጫ በዓል ምክንያት በማድረግ ከሃይማኖት አባቶች አሁን የምንገኘው ከሀጂ አንዋር አልቃሲም ቤት የእስልምና ጉዳዮች ምክር ቤት ሰብሳቢ ናቸው። ከእሳቸው ቤት ነው ያለነው። ቀጣይ ደግሞ ኦርቶዶክስ ሀገረ ስብከት እንሄዳለን። ኃይሌ ሪዞርት ሄደናል። ከከንቲባዎች ደግሞ እንሄዳለን። በዚህ በዓሉ መልካም እንዲሆንልን ለመመኘት ነው። እናመሰግናለን። በእኛ አርካ ቤት እስክሰራ እንኳን ቤትና የለ
ስገባ ቤትን በይ አደይ የምን ሙዳይ ኮለል በይ አደይ የምን ሙዳይ ኮለል በይ እቲ አበባ አበባዬ እቲ አበባዬ እቲ አበባ ስትለይ ከርማ እቲ አበባዬ ጥላኝ ሄደች ባለኝ ጨለማ እቲ አበባዬ እንቁ የት ነው የሚገኝ? እንዲያውም ምናልባት ወርቅም ብረትም ከመሬት ይወጣል አይደለም? እነዚህ ማዕድናት አሉ። እንቁ ግን ከምንድን ነው የሚወጣው? ይህንም አናውቅም አይደል? አዎ ይገርማቸዋል። እንቁ በተለይ በዚህ በነገስታቱ ቤት ከአራት ማዕዘን ላይ ወይም በዚህ ማዕዘን ቦታ ላይ ወይ መሀል ላይ ሲቀመጥ ያበራል በሁሉም እና እንቁ በጣም የጠራ በጣም ደስ የሚል ነው። ግን እንቁ የሚወጣው ከውሃ ነው። ከውሃ ደግሞ ሲወጣ በጣም ይገርማቸዋል። ኦፈ ብርጋና የምትባል አንዲት ወፍ አለች እና እሷ ወፍ የምትኖረው በውሃ ውስጥ ነው። እግዚአብሔር ስራው ሁሉ ድንቅ ስለሆነ የእግዚአብሔርን ስራ መመርመር አንችልም። ዝም ብለን ግን እናደንቃለን። ነቢየ እግዚአብሔርም ቅዱስ ዳዊት ብሏል አይደል? በልቦ ለእግዚአብሔር ግሩም ገብርከ ስራ ድንቅ ነው በሉት። መዝሙር 65 ቁጥር 3 አካባቢ ነው እና ስራው ግሩም ነው። እግዚአብሔር ድንቅ መሆኑን የምናውቀው በፍጥረቱ ነው። ከዚህ መካከል ደግሞ እንቁ እንዴት እንደሚገኝ ስናስብ ደግሞ እጅግ ይደንቀናል። እንቁች ኦፈ ብርጋና የምትባል ወፍ በባህር ውስጥ ነው የምትኖር። ነገር ግን ደግሞ መብረርም ትችላለች እና ባህር ውስጥ ደግሞ ስትኖር ይሄ አዝዋሪት የሚባል ታውቃለች? እንደዚህ ውሃ መጥቶ የሚዞርበት እንዲያውም የሆነ ዕቃ ከገባም እዚያች ውስጥ ከአዝዋሪው ላይ ይገኛል ይባላል እና እዚህ አካባቢ ነው የሚገኝ። ያቺ ወፍ እዚህ አካባቢ ስትኖር ብርድ ሲላት ወደ ላይ ትወጣለች። ወደ ላይ ትወጣና ፀሐይ ትሞቃለች። ፀሐይ ስትሞቅ ማህፀኗን ለፀሐይ ታስመጣዋለች። ማህፀኗን ፀሐይ ሲመታት ፀሐይ እንደመታት ነፋስ ሲመታት ነፋሱና የፀሐዩ ብርሃን ሲጋጭ በማህፀኗ እንቁን ትጸንሳለች። ወደ ባህር መጣ ያንን እንቁ ምን ትለዋለች? ትጥለዋለች። እዚያ በኋላ ምናልባት በባህላዊ መንገድ አንዳንድ አባቶች አሳ ሲያጠምዱ ወይ የሆነ ነገር ያገኙታል። በዘመናዊ መንገድ ደግሞ ማሽን ለብሰው ያንን ሊያወጡት ይችላሉ። የእንቁን ውድነት በዚህ ልክ ከተረዳን አመጣጡ እንደዚህ ከሆነ እንቁጣጣሽ እንላለን አይደለም? ለምንድን ነው እንቁጣጣሽ እንላለን? መቼ ነው የተጀመረው እንቁጣጣሽ? እንግዲህ ታሪኩን እናንተ በስፋት ስለምታውቁት በተለይ ደግሞ የዚህ ባለሙያዎችም ስለሆናችሁ የባህልና ቱሪዝም ልጆቹ ናችሁ። ይህን ለእናንተ መንገር ለቀባሪ ማርዳት እንዳይሆንብን ንግስቲቱና ንጉሱ ኢትዮጵያዊቱ ንግስትና ንግስት አዜብና ንጉስ ሰሎሞን ንግስቲቱ በነበራት ጉብኝት ባጭሩ በነበራት ጉብኝት ንጉሱም ደስ ስለተሰኘ ንግስቲቱም ደስ ስላላት እንቁ ለጣትሽ ብሎ ስጦታ ሰጣት። የእንቁን አይተናል አይደል? ያንን እንቁ ለምን ሰጣት? ለጣቷ። እንቁ ለጣትሽ ብሎ ስለሰጣት ያ ለኛ ለኢትዮጵያውያን ትልቅ ታሪክ ስለሆነ ታሪክነቱ ደግሞ ታሪክ ነው፣ ባህል ነው፣ ትውፊት ነው፣ ሃይማኖታዊ ይዘትም አለው። የሃይማኖታዊ ይዘት የንግስቲቱን የቅድስና ህይወትና የክርስትናን ወደ ኢትዮጵያ መስፋፋት ስናስብ ሃይማኖታዊ ይዘት እንዳለው እንረዳለን። ታሪካዊ ይዘቱ ደግሞ ምርጥ ታሪካችን ነው። ከትውልድ ወደ ትውልድ እያስተማርነው እየተማርነው እየተረክነው እየተተረከልን የምናልፈው ታሪክ ስለሆነ እንጠብቀዋለን። ታዲያ እናንተ ብዙዎች ወጣቶችም ስለሆናችሁ በመላው ዓለም የሚኖሩ ኢትዮጵያውያን ታሪካቸውን መጠበቅ አለባቸው። ይሄ ታሪክ አመጣጡ ምንድን ነው? በእኛ ዘመን ይሄ ታሪክ ደከም ያለው ታሪክ ጉልበት አግኝቶ ኃይል አግኝቶ መቀጠል አለበት እንጂ በዚህ ዘመን ትውልዱ ከታሪክ እየራቀ የራሱን ታሪክ እየጣለ ሌላ ታሪክ እየፈለገ የራሱን ሀብት የራሱን ጉልበት የራሱን ማንነት የሚገልጽለትን ወደኋላ እየተወ ሌላ አዲስ ነገር መፈለግ የለበትም ትውልዱና በተለይ እናንተ ይህንን ተጠቅማችሁ ታሪካችሁን ለሌላውም
አሁን ከምትገልጡት በላይ እኛ በታሪክ ነው የምንነግራችሁ። እናንተ ደግሞ ካለባበሳችሁ ጀምሮ ንግስቲቱን መስላችሁ ነው እያስተዋወቃችሁ ያላችሁና እናንተንም እግዚአብሔር ይባርካችሁ። ለዛሬ ዓመት በሰላም ያድርሰን። የቸርነቱን የይቅርታውን ስራ ይስራልን። እግዚአብሔር ይስጥልን። ያንን ይዘው እንግዲህ እኛ የክርስቶስ ልጆች ስለሆነ ነው። የሰኞ ውዳሴ ማርያምን ስንደግም ዛሃሎ ወይ ሄሉ ዘመጻው ካይበ ይመስል ይባላል። ቅድመ ዓለም የነበረ አምላክ እንደገና ደግሞ ዓለምን አሳልፎ የሚኖር ሰው ሊሆን ደግሞ የመጣ ማለት ትናንት ዛሬና ነገ ማለት ነው። ሐዋርያው ቅዱስ ጳውሎስ ደግሞ በዕብራውያን መልእክቱ ሲናገር ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለም ያው ነው ይላል። ማለት ምንድን ነው? ክርስቲያን ትናንትን ማወቅ፣ ዛሬን መጠበቅ፣ ነገን ደግሞ ማስረከብ ይጠበቅበታል ማለት ነው። ትናንትናን ማወቅ ማለት ማረዳት ማለት እንዲሁ ነው። ቅድም አባታችን እንደነገሩ ባህል አለ፣ እሴት አለ፣ ትውፊት አለ፣ ቅርስ አለ። እሱ መጠበቅ ይጠበቅብናል ማለት ነው። እና እናንተ የሚያስጠብቃችሁ መድኃኒዓለም ክርስቶስ ይጠብቅልን። ከባህላችሁ፣ ከእሴታችሁ፣ ከትውፊታችሁ ያናወጣችሁ። እንደገና አሁን ይሄ ቢሮ አይደል የቤተ ክህነት አይደል ሲመጣ ጠቅሞ ነው የሚነገረን። ቅድም ተነግሮ እንትና ባህልና ቱሪዝም በቀደም መጣ ሲመጣ ቀድሞ ነገረን። ስንት ነበር? አድባራት እንኳን 15 ነው የሚወጡ እናንተ ግን ለጌታ ምጽአት እንደ ሁለተኛ እንደሚመጣው ድንገት መጣችሁና ዳቦውን ሳንጋግረው ሸንሸው ሳንቆላው ሸላማውን ሳንጎዘጉዘው ቡናውን ሳናፈላው ለከርሞ ግን ትመጣላችኋል። ስትመጡ ደግሞ ቀድማችሁ እንደዚህ እንዲሆን ነው። መድኃኒዓለም ያክብራችሁ። የከርሞ ሰው ይበልልን። ሚስጥርን ክብር ያድልልን። አባታችን መላከ ምሕረት አባ ምስጋና ለአብ ጸሎት ያደርጉልናል። ወደ ሰርግ እናንተ ብዙ ይጠብቃል እና በተጠበቀብን ልክ ደግሞ አስተዋጽኦ ልናበረክት ይገባልና ቅድም አባታችን ስለ እንቁ ጣጣሽ ወይም ስለ እንቁ ምንጭ መነሻነት በደንብ አድርገው አውጠርጥረው ነግረውናል። ይህንን በልባችን ጽላት ውስጥ አትመን ልንይዘው ይገባል ማለት ነው። ሰሚዎች ብቻ እንዳንሆን ተግባር ነው እያጣን ያለ ነው አሁን። ለዚህ ነው እናንተ ከቤተ ክርስቲያኑ ጋር ተቆራኝታችሁ መኖር የሚያስፈልገው። ለዚህ ነው ከቤተ ክርስቲያኒቱ ስትጠጉ ብዙ ስውር ነገሮችን ታገኛላችሁ። ብዙ ድብቅ እምቅ የሆኑ ምስጢሮች አሉ ቤተ ክርስቲያኑ ላይ። እግዚአብሔር ይመስገን እና እግዚአብሔር አምላካችን ሁላችንንም በቸርነቱ ይጠብቀን፣ ሰላማችንን ያምጣልን። ህዝባችን ተቸግሯል። በችግር ውስጥ ነው እያለፈ ያለው። በእሳት ውስጥ ነው እያለፈ ያለው። ባለመግባባት ውስጥ ነው እያለፈ ያለው እና ይህንን አለመግባባት ይህን ያጣነውን ሰላም እግዚአብሔር በዚህ በ18 ይመልስልን። ሰላማችን የተረጋገጠ ይሁን። አባቶቻችን ያቆይልን። በረከታቸው ይድረሳችሁ። እንግዲህ የብፁዕነታቸው ተወካይ ክቡር ሊቀ ስልጣናት የሀገረ ስብከታችን ዋና ስራ አስኪያጅ ናቸውና በእሳቸው አማካኝነት የእሳቸው በረከት የብፁዕ ለኝ ማት ለምለም ተደጃራለው ለምለም ኮኮብ ስቆጥ ለምለም ለምለም ስገባ ቤቴ ለምለም ትቆጣኛለች ለምለም እንጀራን አደይ የብር ሙዳይ ኮለል በይ እቲ አበባ እቲ አበባዬ አይ እቲ አበባዬ እቲ አበባ ስትለይ ከርማ አይ እቲ አበባዬ ጥላኝ ሄደች ባለ ጨለማ አይ እቲ አበባዬ 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 በጣም እናመሰግናለን። እንኳን ደህና መጣችሁልኝ። እንኳን አደረሳችሁ። እግዚአብሔር ያክብርልን። በጣም ነው የምናመሰግን። እንግዲህ የጎንደር ባህል ማዕከል የጎንደሪያን መገለጫ የሆነ ከትውልድ ወደ ትውልድ የሚተላለፍ
ህያው የሆነ ስራ ነው እናንተ የምትሰሩት። እናንተ እንግዲህ ከዚህ ቀደም በባለፈው ተደጋጋሚ ስራ ስንሰራ እንዳያችሁት ከኛ በፊት የነበሩት ጎንደር ፋሲለደስ ኪነት ቡድን የመሰረቱ ሰዎች የአባቶቻችንን ታሪካዊ የሆነ የሀገረ መንግስት ግንባታ ኪነ ጥበብ ነው እያስቀጠሉ ያሉትና ይህን ስንመለከት እናንተ ህያው ናችሁ ለጎንደር።